በዓለማችን ላይ ቢሊዮነሮች ብቻ ተሰባስበው የሚሄዱባት ከተማ ያለች ሲሆን እነዚህ ቢሊዮነሮች ጉዳያቸውን አሳክተው ሲመለሱ እያንዳንዱ ሀገር ላይ የሚፈጥሩትን ተጽዕኖ በዚህ ቪዲዮ እንነግራችኋለን። ይህ ዋን ስቶፕ ቅምሻ ነው። ከመጀመራችን በፊት ግን የዋን ስቶፕ ትራቭል አባላት ቪዲዮ መጨረሻ ላይ ጊቫዌ ያለን ብለዋል። መልካም እድል ተመኘን። በሀገረ ስዊዘርላንድ የምትገኘው ጅስታድ እጅግ ቅንጡ ህይወት ይመራባቸዋል ከሚባሉ ከተሞች ውስጥ አንዷ ስትሆን በስፋቷ ከአዲስ አበባ በግማሽ የምታንስና 90 በመቶ የሚያክለውን የዓመቱ ክፍለ ጊዜ በበረዶ ተሸፍና የምታሳልፍ ከተማ ናት። ወደዚች ከተማ በአብዛኛው የሚመጡት የከበሩ ቢሊዮነር ሀብታሞች፣ ታዋቂ ፖለቲከኞችና ዝነኛ ሰዎች ሲሆኑ ይህ ደግሞ ማንኛውም ሰው በቀላሉ የፈለገውን አግኝቶ የሚወጣባት ከተማ እንዳትሆን አድርጓታል። ለምሳሌ ካነሳን 5 ስታር ሆቴሎች ውስጥ የአንድ ቀን አገልግሎት ለማግኘት ቢገቡ 10 እና 20 ሺህ ዶላር እንኳን ላይበቃችሁ ይችላል። ከተማዋን በታክሲ እየዞርኩ ልቃኝ ካላችሁ ደግሞ በቀን ውስጥ የአንድ ኢትዮጵያዊ አማካይ ደሞዝ ማውጣታችሁ አይቀርም። ግን ታዲያ ካልጠፋ ቦታ እዚህ ጭው ያለ በረዶ ላይ እነዚህ ቢሊዮነሮችስ ምን ያደርጋሉ ካላችሁ የመጀመሪያው ምክንያት ለመዝናናትና እርስ በርስ ያላቸውን ወዳጅነት ለማጠናከር ሲሆን በዋነኝነት ግን ዓለም አቀፍ ፖሊሲዎችን ጨምሮ ንግዱ ዓለም ላይ ትልልቅ ኢንቨስትመንት የሚደረግባቸው እቃዎች ላይ የሚወጡ የዋጋ ተመኖችን የሚወያዩትም እዚሁ ከተማ ውስጥ ነው። ከዚህ በኋላ ለመገበያየት ስትወጡ እንግዲህ ይህን ጉዳይ በአእምሯችሁ መያዝንም እንዳረሱ። ወደ ጊቫዌው ስንሄድ ስክሪኑ ላይ የምትመለከቱትን ጥያቄ በትክክል መልሶ ኮሜንት ላይ ብዙ ላይክ ላገኘ አንድ ዕድለኛ ከ10% የየትኛውም ሀገር ቪዛ ቅናሽ ከነፃ የአይኤልቲኤስ ትምህርትና ከ1000 ብር አንዱ መርጦ የሚወስድ ሲሆን እስከ ቅዳሜ ነሐሴ 3 የሚቆይ ይሆናል። ይህን ቪዲዮ ላይክ ማድረግና ፔጃችንን ፎሎ ማድረግም እንዳይረሱ።